ክብር ለጌታ ለኢየሱስ ሲሆን የእግዚአብሔር ቃል አንድ ስፍራ አነባለሁ። ማርቆስ ምዕራፍ 5 ቁጥር 1 ጀምሮ ያለውን ቃል አነባለሁ። ወደ ማዶም ወደ ባህር ማዶም ወደ ገርጌሶና አገር መጡ። ከታንኳይቱ በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘ። እርሱም በመቃብር ይኖር ነበር። በሰንሰለትስ እንኳን ማንም ሊያስረው በዛን ጊዜ አይችልም ነበር። ብዙ ጊዜም በእግር ብረትና በሰንሰለት ታስሮ ነበር። ዳሩ ግን ሰንሰለቱንም ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም። ሁል ጊዜም ሌሊትና ቀን በመቃብርና በተራራ ሆነው ይጮህ ነበር። ሰውነቱንም በድንጋይ ይቦጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር ስም እለምንሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስሜ ማን ነው ብለው ጠየቀው። ብዙዎች ነን፣ ስሜ ሌጎን ነው አለ። እግር ብረት ከአገር ውጪ እንዲሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእረያ መንጋ ይሰማራ ነበርና ወደ እርያዎቹ እንዲገቡ ወደ እርያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስትም ወጥተው ወደ እርያዎቹ ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ ይላል። እረኞችም ሸሽቶ በከተማውና በአገሩ አወሩ። ነገሩንም ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደረበትን ሌጎንም የነበረበትን ሰው ተቀምጦ ልቡም ተመልሶ አዩና ፈሩ ይላል። ሃሌሉያ! ፈሩ ይላል። ሪሴ እንዲህ የሚል ነው፣ ሰላማችሁ ይመለሳል። ሰላማችን ይመለሳል። የቤታችሁ ሰላም ይመለሳል። የውስጣችሁ ሰላም ይመለሳል። ወገኖች ሆይ ይሄ ሌጎን የሚለው መንፈስ በገርጌሶና ከተማ ሰላም የሆነውን ከተማ ሙሉ ይዞታል። ሰላም እንዳይሆን አድርጓል። ምክንያቱም በተራራ ላይ ይጮዋል፣ በመቃብር ይጮዋል፣ በመንደር ይጮዋል። ይሄ ከተማ ሰው ይሄ ሰላም የሆነውን የገርጌሶናን ከተማ እረፍት ነው ያሳጣ። በጭንቀት ሰው እንዲሞላ ነው ያደረገው። ይሄ ልዩ ተልዕኮ ያለበት አጋንንት ስለሆነ ምንም ሰውየው ቢሆን ሰውየው ላይ ያለው አጋንንት ግን ሰዎቹን እረፍት አሳጥቷል። ስለዚህ ሌላ ይሄ ብቻ ነው። እርያዎች ያለው ወደ እርያዎቹ ስደደን ብለው ኢየሱስን የለመኑት እርያዎቹን አብሮ ነው የሚሰሩት። አብሮ ተባባሪ አካላት ናቸው። ስለዚህ አብረን ነው ከጠፋን ምን ጠፋው ብለው ወደዛ ስደደን ነው ያለው። ስለዚህ ዛው ከ2000 በላይ የሆነ አንዴ ውሃ ውስጥ ገቡ፣ ባህር ውስጥ ላይ ሰጠሙ፣ በዛው ሰጠሙ ይላልና ምንድነው የሆነው? ወገኖች ሆይ ኢየሱስን ሌጎን ከሩቅ ሲያይ ደነገጠ። ለምን? በጣም ለዘመናት ከተማውን ያጨነገፈ ልጅ ተወልዶ በረከት እንዳይኖር ሰው ሽባ እንዲሆን አቅም እንዳይኖር እያደረገው የነበረ መንፈስ ለአንዴና ለመጨረሻ ኢየሱስን ፊት ለፊት ሲገናኘው አልቻለም፣ ወደቀ መንፈሱ። ወገኖች በሰንሰለት ሰው ማሰር አይችልም። ሌጉንም በምንም አይችልም። ሰባብሮ ነው የሚሄደው። ሰባብሮ እየሄደ ነው ያስቸገረው። ማንም ሊይዘው አይችልም ብያችኋለሁ። ምንም ሰውየው ቢሆንም ውስጡ ላይ ያለው መንፈስ ግን ከባድ መንፈስ ተልዕኮ ተቀብሎ ከተማን የሰዎችን ቡቃያ፣ የሰዎችን በረከት፣ የሰዎችን አእምሮ፣ የሰዎችን ራዕይ እየበላ የኖረ መንፈስ ነው። ለምስሉ ሰዎች አንደኛ የከተማውን ምርኮ ይሄ መንፈስ ሲመታ የሆነው የከተማው ምርኮ ተመለሰ። መንፈሱ ሲወጣ የመጀመሪያ የሆነው የከተማው ምርኮ ተመለሰ።
ሪሴን እንዳትረሱ። ሰላማችሁ ይመለስ። ጥርጥር የለም። በብዙ ጭንቀት በብዙ ረብሻ ነገሬ የት ነው ያለው? ምንድነው እየበላ ያለው? ምንድነው ደሞሴን የሚወስደው? ምንድነው ሰላሜን የሚወስደው የምትሉ የሌጎን መንፈስ በብዙ አይነት ነገራችሁን እያጨነገፈ ያለው ዛሬ ምሽት እመታዋለሁ። መንፈሱ በጌታ በኢየሱስ ስም ሌጎን ይለቃል። ሌጎን ይለቃል ነገራችሁ። ሌጎን ይለቃል በረከታችሁ። ሌጎን ይለቃል ቤታችሁ። ሌጎን ይለቃል መንገዳችሁ። ሌጎን ልዩ ተልእኮ መንፈሱ ከተማው ላይ የምችለው የለም። ብዙ ሰዎች እንዲንከራተቱ አድርጓል። ብዙ ሰዎች ኃይል እንዳይኖራቸው አድርጓል። ኢየሱስ ሲመጣ ግን ተንበረከከ፣ ሰገደልን። ያንተ መከራ አንተን አንቺን ያስጨነቀው ነገር ኢየሱስ እስከሚመጣ ኢየሱስ መጥቷል። ሁለተኛ ግለሰቦች ላይ የተዘረጋውን ክፉ ግለሰቦቹ ላይ የተዘረጋው ክፉ ተመታ። በእያንዳንዱ ቤት ላይ በቅዱስ አገር ላይ በሚኖረው በእያንዳንዱ ሕይወት ላይ የተዘረጋው ያ የጨለማ መጋረጃ ያ የክፉ ሴራ ተመታ፣ ተቀደደ። የተዘረጋ ክፉ ነገር ተመታ። ሶስተኛ ወደ ራእያቸው ወደ ክብራቸው የሚገቡበት በር ተከፈተ። ወደ ራእይሽ ወደ ክብር የምትገባበት በር ተከፈተ። ሶስተኛ ላይ ነው ብዬ ጻፍ። ሶስተኛ ወደ ራእያቸው ወደ ክብራቸው የሚገቡበት በር ተከፈተ። ሌጎን እየተቃጠለ ተከፈተ። ሌጎን ያሰው ተመታ። ሌጎን እየበላ የኖረው ለቀቀ። ነገር ለቀቀ። ሌጎን ለቀቀ። ቤትን ለቀቀ። መንገድን ለቀቀ። እውቀትን ለቀቀ። ከተማዬን ለቀቀ። የመቃብር መንፈስ ሌሊትና ቀን እየጮኸ የሰዎችን ሰላም መረብሽ መንፈስ የሌጎን መንፈስ ተመታ። ንገርማችሁ 10 የሚባለው ከተማ ይሄ ሌጎን የነበረበት መንፈስ ድኖ ልብሱም ተለውጦ ከተማ ሁሉ ላይ ተወራ። 10 የሚባለው ከተማ ላይ ኢየሱስን ሊከተል ሲል አትከተል እዚሁ ስበክላቸው ብለው ኢየሱስ እንዲሰብክ አድርጎ ሄዷል። ሰባኪ ሆነዋል። መንፈሱ ተመታ። ዛሬ ያስጨነቃችሁ መንፈስ በሰዎች ሆኖ ያስጨነቀ የሌጎን መንፈስ ሰው ነው እኮ ሰውየው ላይ ነበር። መንፈሱ ሲመታ ግን ነፃ ወጣ። ወዶ መሰለኝ በሰው ነው ነገር የሚያበላሽ። ወዶ መሰለኝ መስሪያ ቤት ላይ ስራ ቦታ ላይ በቢዝነስ ሰለም ላይ በብዙ በምትሮጠው በሰዎች ሆኖ ጠላት ነው ቆመው እንግዲህ ወዶ ካል ስፕሪት ነው ሰውየው ወዷል ያለ ሰውየው ላይ ቢሳ ይሄ መንፈስ ዛሬ የሌጎን መንፈስ የተመታዩ የሌጎን መንፈስ ከስራ በራችሁ ላይ ከመንገዳችሁ ላይ የተመታዩ በኢየሱስም የተመታዩ በሽታ የሚያመጣ መርገም የሚያመጣ እጦት የሚያመጣ ክሳራ የሚያመጣ በኢየሱስም የሌጎን መንፈስ ዛሬ ተመቷል። ዛሬ ተመቷል። የበሽታ መንፈስ ዛሬ ተመቷል። ሌጎን ይህን ሁሉ ተልእኮ ይዞ ከተማው ላይ የሚመላለስ ይህን ተልእኮ ሁሉ ይዞ በስራ ላይ በመንገድ ላይ የሚመላለሰው ሌጎን ዛሬ መንፈሱ ተመቷል። ሃሌሉያ! እግዚአብሔር መንፈስ ዛሬ ነገራችሁን ነፃ ያወጣል። እግዚአብሔር እናመሰግናለን። ክብር ለአንተ ይሁን። ዛሬ እግዚአብሔር ሆይ የሌጎንን መንፈስ ስለመታ እግዚአብሔር ሆይ መንደራቸውን፣ ስራ ቦታቸውን፣ ኢኮኖሚያቸውን፣ ጤንነታቸውን፣ ሰላማቸውን፣ እረፍታቸውን፣ ሩጫቸውን፣ ራእያቸውን ሃሌሉያ ያሰው ስለተመታ እናመሰግናለን። ክብር ለስምህ ይሁን። ክብር ለስምህ ይሁን። ክብር ለስምህ ይሁን። እግዚአብሔር እናመሰግናለን። ክብር ለአንተ ይሁን። ያንተ ደስታ ስለሚቀጥል ያንተ መንፈስ ስለሚቀጥል እግዚአብሔር ስለጎበኛቸው በዚህ ቃል ስላያቸው አመሰግናለሁ። በጌታ በኢየሱስ ስም አሜን።